በፎያት ዲጂታል ገበያ ላይ ሱቃችሁን በመክፈት ምርቶቻችሁን ለብዙ ደንበኞች ማድረስ እንደምትችሉ ያውቃሉ? ይህ ቪዲዮ አነስተኛ ንግድ ላላችሁ ሻጮች በዲጂታል ዓለም እንዴት ስኬታማ መሆን እንደምትችሉ ጠቃሚ ምክሮችን ይዞላችሁ ቀርቧል። በዛሬው ትምህርታዊ ቪዲዮችን በፎያት ላይ ውጤታማ የሆኑ ምርቶችን እንዴት መመዝገብ እንደሚቻል እና ከገዢዎች ጋር የሚደረግን ግንኙነት እንዴት ማቀላጠፍ እንደሚቻል በዝርዝር እንመለከታለን። ፎያት ሻጮችን እና ገዢዎችን በቀጥታ የሚያገናኝ መድረክ እንደመሆኑ መጠን የራሳችሁን ዲጂታል ሱቅ በነፃነት ማስተዳደር እና የንግድ አድማሳችሁን ማስፋት ትችላላችሁ። ምርቶቻችሁን ለገበያ ስታቀርቡ ጥራት ያላቸው ፎቶዎችን መጠቀም እና ግልጽ የሆኑ መረጃዎችን መስጠት ለንግዳችሁ እድገት ትልቅ አስተዋጽኦ አለው። ብዙ ደንበኞች በቤታቸው ሆነው የሚፈልጉትን ምርት ለማግኘት ወደ ኦንላይን አማራጮች እያዘነበሉ ይገኛሉ። እናንተም ይህንን አጋጣሚ በመጠቀም ያላችሁን ምርት በሰፊው ለሚገኝ የሀገር ውስጥ ገበያ ማስተዋወቅና የሽያጭ መጠናችሁን ማሳደግ ትችላላችሁ። በፎያት ላይ ክፍያ በራሳችሁና በደንበኞቻችሁ መካከል የሚደረግ ስምምነት የሚፈጸም ስለሆነ ሂደቱ እጅግ ቀላልና ግልጽ ነው። ይህ ቪዲዮ የንግድ ጉዟችሁን በአዲስ መልክ ለመጀመር ትልቅ መነሳሳት እንደሚፈጥርላችሁ ተስፋ እናደርጋለን። አሁኑኑ በፎያት ላይ የራሳችሁን ሱቅ በመክፈት ለንግዳችሁ አዲስ በር ይክፈቱ። ማንኛውንም ጥያቄ ካላችሁ በቪዲዮ አስተያየት መስጫ ኮመንት ላይ አጋሩን፣ በደስታ ምላሽ እንሰጣለን። ለተጨማሪ ጠቃሚ መረጃዎችና የንግድ ምክሮች የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። አብራችሁን ስለሆናችሁ እናመሰግናለን።